ሰላም እንዴት ናችሁ? የእግዚአብሔር ልጆች የእግዚአብሔር ጸጋና በረከት ከሁላችን ጋር ይሁን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን። ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ እንደተገለጠላቸው የዮሐንስ ወንጌል ምዕራፍ 20 ቁጥር 19 ጀምሮ ያለው ቃል እንደዚህ ይላል። ያም ከሳምንቱ የመጀመሪያው ቀን በመሸ ጊዜ ደቀ መዛሙርቱ አይሁድን ስለፈሩ ተሰብስበው የነበሩበት ቤት ደጁ ተቆልፎ ሳለ ጌታችን ኢየሱስ መጥቶ በመካከላቸው ቆመና ሰላም ለእናንተ ይሁን አላቸው። ይህንንም ብሎ እጆቹንና ጎኑን አሳያቸው። ደቀ መዛሙርቱም ጌታችንን ባዩት ጊዜ ደስ አላቸው። ጌታችን ኢየሱስም ዳግመኛ እንዲህ አላቸው፣ ሰላም ለእናንተ ይሁን። አብ እኔን እንደላከኝ እንዲሁ እኔ እናንተን እልካችኋለሁ። ይህንንም ብሎ እፍ አለባቸው። እንዲህም አላቸው፣ መንፈስ ቅዱስን ተቀበሉ። ኃጢአታቸውን ይቅር ያላችኋቸው ይሰረይላቸዋል፣ ይቅር ያላላችኋቸው ግን አይሰረይላቸውም። ወስብሐት ለእግዚአብሔር።